ስለኔ ልንገራችሁ ስለብስ ማለት ነው። እንደዚህ ሰፊ ልብስ ቀሚስ ምናምን ሳረግ ራቁቴን የሆንኩ ነው የሚመስለኝ ከስር ቁምጣ ካላረኩ ማለት ነው። እንዴት ናችሁልኝ? ዛሬ በአንድ ቀን 2 ፕሮግራም ነው ያለኝ፣ 2 ኢምፖርታንት ፕሮግራም። ሶ ሌትስ ጌት ድሬስድ ቱጌዘር። 2 ጊዜ ነው የምቀይረው ልብሴ ማለት ነው። ግን ቤት መጥቼ ሳይሆን ስራ ቦታ ነው የምቀይረው አንደኛውን ግን ሌትስ ጌት ድሬስድ ቱጌዘር። አውትፊቴም የሆነው ቀሚስ ነው። ይሄ ነው ማለት ነው። እዩት፣ ተኩሽ ጨርሼ ነው እዚህ ቅርብ ያደረኩት። ሹራብ በቀሚስ ነው የማደርገው ማለት ነው። ኒውዮርክ ብቻ ነው ይሄን ያደረኩት አንዴ ይላችሁ። ሶ ከዛራ ነው የገዛሁት። ኒውዮርክ የሄድኩ ጊዜ ዛራ ስቶር ነው ሁለቱንም የገዛሁት። እዩት እንዴት ነው የሚያምር። ያሰብኩት ጫማ ቀይ ነው ላሳያችሁ። ሶ ይሄን ጫማ ነው የማደርገው። የሚይዘው ባግ ይሄን ነው፣ ነጭ ባግ ነው መያዝ የምፈልገው። አክሰሰሪ ይሄ ነው። ሪሰንትሊ ፕራዳ ነው የተጠቀምኩት ያለሁት ፐርፊውም። ሌላው ይሄን ቁምጣ አላወልቀውም ማለት ነው። ለጅምም እንትን ያደርገኛል፣ ይጠቅመኛል። ደግሞ ሂፒ ሰፊ ስለሆነ በጣም መቀመጫዬን ፍሪ የሚሰማውና ላይክ በልብስ ውስጥ በጣም ሙቭ እንዳያደርግ ሰው ቁምጣ ያዝ ያደርገኛል። አንድ ሁለተኛ ነገር ደግሞ ኮምፎርቴብል ሆናለሁ፣ ራቁቴን እንደሆንኩ አይሰማኝም ቀሚስ ውስጥ። ስለዚህ ይሄን አደርገዋለሁ ማለት ነው። ሀበሻ ቀሚስ ምናምን ሳደርግ ደግሞ ይሄ ደግሞ ሞር ጥብቅ ያደርጋል። ከዚህ ከጅሙ ቁምጣ በላይ ይሄኛው ሞር ጥብቅ ያደርጋል። እዩት፣ ስፖንጅ የለውም። ጀስት ላይክ ሰውነት እንዲሰበስብልኝ ስፖንጅ የለውም። አንዳንድ ሰዎች የኔ ሰውነት ስራ ነው የሚሆንባቸው ሲያስቡት ራሱ በቃ በጣም የሚጨነቁት፣ በጣም የሚያስጨንቃቸው የኔ ሰውነት። አይ ኖ ኢትስ ቱ ፐርፌክት። አምኖ ለመቀበል በጣም የሚከብደው ሰው እንዳለ፣ ግን ጋድ ጊፍት ምን ማድረግ ይቻላል? ምንም። ኤኒዌይስ ሶ ይሄንን አደርጋለሁ ከፈለኩ። አያችሁት? እዚህ ጋር ቂጡ ጋር ራሱ በጣም ጎርጉዳል ከመወጠሩ የተነሳ ማለት ነው። እና ስስ ነው በርግጥ እንዳይጠፈጥፈኝ። ይሄንን ማድረግበት ቀን አለ፣ ኖርማል ቁምጣ ማድረግበት ቀን አለ። ይሄኛው ሞር ሞደ ጥብቅ አድርጎ ነው የሚይዘው። በቃ ጥብቅ፣ ምንም አይንቀሳቀስም ቂጤ መቀመጫዬ ማለት ነው። ሶ አሁን የመረጥኩት ቀሚስ ሰፊ ስለሆን በሼፕ ስለማይወርድ ቁምጣ እንዳደረኩ ለብሳለሁ ማለት ነው። እንድልበስ ለብሼ ልምጣ ወይስ እያሳያችሁ ልልበስ? ከታች ለብሶ ብዬ አይገባም። ስለዚህ ከላይ ነው የምለብሰው። ከላይ ልበስ። ሶ ካለምንም ቁምጣ እኔ ቀሚስ ለብሰሽ ሂጂ ብትሉኝ እኔ እንኳን ብረሳ እናቴ ታስታውሰኛለች፣ ከስር ቁምጣ ልጅ ትለኛለች። እና እንደዛ ነው። አያችሁት? በጣም እንዴ ግን ራቁቴን ነው ይመስለኛል። እኔ ያልከሚል ብዬ አይ ቲንክ ላውጣው መሰለኝ። ላውጣ አውጣት። ምንም አላደረኩም። ከስር አውጣት። ምን ትመክሩኛላችሁ? ከስር ቁምጣ አላርግ ወይስ አላርግ? ሁሉ ጊዜ ነግራቸዋለሁ እንደዚህ ሰፊ ቀሚስ ለብስ ቁምጣ እንደማደርግ። እስኪ ዛሬ ወይ አላርግ መሰለኝ። አይ ቲንክ ይንቀጥቀጥ። አይ ቲንክ ግርግር እንዳይፈጥርብኝ እኮ ነው። እንደዚህ ሆናለሁ፣ ችግር የለም። ከዛ ይሄን ልልበስ፣ ተመልሼ እመጣለሁ።